ሰላም ጽዮን እባላለሁ። ሰላም ዳግም እባላለሁ። እኔ ደግሞ ልዑል ነኝ። ይሄ ብሌን ነው። አርዲኖን በመጠቀም የሰራነው አጋዥ ዱላ ነው። ማየት ለተሳናቸው ሰዎች ያልተጠበቁ የመሬት ገጽታዎችና ጉድጓድ ባለባቸው አካባቢዎች ለመጓዝ ፈታኝ ሊሆን ይችላል። ባህላዊ የእግር ዱላዎች ከፊት ለፊት ያሉትን መሰናክሎች ብቻ ነው ማወቅ የሚችሉት። ማየት የተሳነው ሰው ትኩረት ካልሰጠ ተጠቃሚውን አደጋ ላይ ይጥላል። ለዚህም ነው ብሌን የገነባ ነው። መሰናክሎችን ለመለየትና ማሳወቂያ ለመስጠት በእግር መሄድን የበለጠ አስተማማኝና በራስ የመተማመን ስሜት እንዲፈጠር ያደርጋል። ከመሸፈናችን በፊት ሰርኪታችን ይህን ይመስል ነበር። አንደኛው ወደፊት እና አንደኛው ወደ ታች የሚያመለክት ሁለት የአልትራሳውንድ ሴንሰሮችን ተጠቅመናል። ከዚህም በተጨማሪ በዘር ማለትም የድምፅ ማውጫ ሴንሰር፣ የንዝረት ሞተር እና ሁሉም ነገር ለመቆጣጠር የአርዲኖ ሰሌዳን ተጠቅመናል። መሰናክል ከፊት ሲገኝ ድምፅ ማሰማት ይጀምራል እና መሰናክሉ በቀረበ ቁጥር ድምፁ እየፈጠነ መሰማት ይጀምራል። ወደፊት አደገኛ ጉድጓድ ካለ የንዝረት ሞተር ይበራል። ስለዚህ ተጠቃሚ ወዲያውን ማንቂያው ይሰማል። በዚህ መንገድ ዱላው አደጋ ከመከሰቱ በፊት ቀድሞ ያስጠነቅቃል። ይህ ፕሮጀክት የቡድን ትብብርን፣ ድክመቶቻችንና ጥንካሬያችንን በመለየት ለቡድናችን እንድንሰራ የበለጠ ፈጣሪ እንድንሆንና ከሳጥን ውጪ እንድንመለከት አስተምሮናል። ድምፅንና ንዝረትን በማጣመር ዱላው በማንኛውም አካባቢ እንዲሰራ አድርገናል። ወደፊት የበለጠ ለማሻሻል ኤአይ፣ ጂፒኤስ፣ ብሉቱዝ፣ ስፒከር፣ የብሬል ሲስተም እና የአየር ሁኔታ መከላከያ ለመጨመር ተስፋ እናደርጋለን። አንዳንድ ጊዜ አንድን ሰው ለማበርታት ምርጡ መንገድ ወደፊት እንዲሄድ በራስ መተማመን መስጠት ነው።